ከጓደኛዋ ጋር ያደርኩት አይሽ ማንካ ሰላም ውድ ሀገሬ ልጆች እንደምን አላችሁ እንደምን አረፈዳችሁ እንደምን አደራችሁ እንደምን አመሻችሁ ዋጓል ያበደ ነው ቪቲ ፋሞች ነን ያው ዛሬም ባባበዱ ቪዲዮዎች ክቻሰበለናል ያው ቲክታክ ላይ አሪፍ ባሉ ቪዲዮችን አተሰለቃቅም ምናምን ብቻ እንደምን ብለን አሪፍ ቪዲዮችን መራርጠን ይዘን መተናል ያው ቪዲዮ ደግሞ እንደሚመቻችሁኛ በጣም እርግጠኛ ስለሆነ ላይክ አድርጋችሁ ጀምሩት ለኛም ልክ እንደማበረታቻ ነው ከዛ በተረፈ ደግሞ ቪዲዮ ላይ እኛ ማስተካከል የሚኖርብን ነገሮች ምናምን ካሉ ከኛ እናንተ ኦዲየንሶች በደንብ ስለምትሻሉ ያው ብዙ ዩቲዩብ ላይም ብዙ ሶሻል ሚዲያ ላይም ስለምትቆዩ ነገሮችን ከኛ ይልቅ እናንተ አንደርስታንድ ታረጋላችሁ ብለን ስለምናስብ አንዳንድ አስተያየቶችን ደቅ ታረጉልናላችሁ ማለት ነው እና ያው እንደምታውቁት ዛሬ የቪዲዮ ሁለተኛ ዩቲዩብ ቪዲዮአችን ነው አቀባበላችሁ እስካሁን እንግዲህ ብቻ በቃ ናይስ ነው ሶ ሐሳብ አስተያየታችሁን እንግዲህ አስቀምጡልን ብቻ አሁን ወሬ አናብዛባችሁ ቀጥታ ወደ ቪዲዮ እናልፋለን ሌትስ ጎ እንዴት ነው አሉልሽ ማን ምን ሆነ ነው ፊትህን የጣልከው እባክህ ፍቅረኛዬ ታረገችብኝ ሰነብተኩ በምን አወቅ ጠዋት ቤት ሄጄ ሰዓታት ጊዜ ደወልኩና የታድረሽ ነው አልኳት ከጓደኛዬ ጋር አለች ከጓደኛዋ ጋር ያደርኩት አይሽ ማን በቃ ሴቶች እኮ እንዲህ ናቸው ሴት የሚባል አላምንም ኧረ እንዳታመን ይወር በጭራሽ ከእና ማመን ይላል አረገችበት ነው አረገባት ነው ይባላል የሆነ ማሳጅ ምናምን ነገር ጫው ምናምን ማስተካከል ይመስለኛል ማለት ነው እንደዚህ ማመጡ እንዲቻል አታበደ ነው ማርያም ይሄን ማሳጅማ መውሰድ አለበት አይመስልም አይ በጣም ጉንፋን እያለኝ ተቸግሬያለሁና አተ ሰላም ነው እስማ ሄሎ ወይ ያዳመጪ ነው እሺ ልቤንቺን በዳዳ አስኬቺን በዳዴ በንቺን አስተካክለ ዘፈነው እኔ ካንቺ በቀር አልፈልግም ሌላ ቆንጆ ቢትረፈረፍ አገሩን ቢሞላ የማፍቀሬን መጠን ቃል አይገልጽልኝ እውነቱን ስነግርሽ ለምን አታምኚኝ የወትሮ ሳቅና ጨዋታሽን እንጂ የምፈልገው ፈገግታሽን ሲከፋሽ አልወድም ይጨንቀኛል ስታኮርፊ ሰላም ይርቀኛል ኧረ እንዴት ላርገው ታዲያ ነር እንዴት ሕይወቴን እንዳልገፋው በንዴት ይቆጨኛል ይነደኛል በስማ ዲቻላል ማርያምን አንዴ አረ በጣም ደስ የሚለው ማለት ቺኳ ራሱ እኮ ከዩ ልትለጠል ነበረው ቪዲዮ አንጨርስም ብለን ነው እንጂ ብንጨርሰው ላ ተከተለው ትሄዳለች ትላለ ምን ይሻላል ምን ይበጃል ያኗኗሩ ጉዳይ ያሳዝናል የኑሮ ሁኔታ ማለት ያንተ ተስፏል ምን ሆነ ነው ምን ይሻላል አንተ ልገባው ግን ማለት ነው የኑሮ ሁኔታ እንዳለ ሆኖ ድምጿ ግን ያበደ አይመስልም የሆነ ቢገራ የምር ነው አይመስልም ተው እኔ ግን በምንድን ነው የሚባለው በዳኛ አይኑ ሳይው ቢገራና ደህና ሰው ምናምን ቢያገኘው ጥሩ ደረጃ ላይ መድረስ የሚችል ድምጽ እንደሆነ ነው የሚሰማኝ እናንተ ምን ይሰማችኋል እንዳሳው ነው በራሳችሁ ማፈር ትፈልጋላችሁ ድሮ የተጀናጀናችሁትን ቴክስት ፈልጋችሁ እዩት አንብቡት በቃ ኧረ ጅንጀና በኢየሱስ ስም ብዙ ነገሮች እንድናስብ እያደረጋችሁ ነው ማለት በጣም እየተጎዳን ነው እኛ ሰሞኑን በተለይ አንፈልግም ማፈር
እኔ ግን ማረጉ ይመስለኛል ታውቃለህ ገብቼ ማየት ፈልጋለሁ አልፈልግም እኔ ፈላይ ያለው ምናምን ማለት ከዚህ በፊት ስለማልጀናጀን አሁንም አልጀናጀንም ለዛ ምንም የሚያሳፍር ነገር የለም ያንቺን ግን አይልሻለኝ ጉድሽ እንጨርሰ ቪዲዮ እንዲ ጽንስ የሚያጨናግፍ ጅንጀና እንዲ ይሄ እኮ በዚህ ጅንጀናችን መብረቅ ራሱ አለመመታታችን ኃጢአት ነው ኃጢአት የሆነ ጅንጀና ኧረ በፈጣሪ ስም በቃ ብቻ ዝም ብላችሁ ማለት ነው ፈልጋችሁ አንብቡት ምን ሆኜ ነበር ነው የምትሉት የምሬን ነው የምላችሁ ይመቻችሁ አረ በስማ እኔ አሁን ምን እንደማድረግ ታውቃላችሁ ጋይስ አንድ ቪዲዮ ሰራላችኋለሁ የሱን ስልክ ተረዳችሁኝ አይደል የኔ ፍቅር ምንድነው እነዛ 800 ምናምን ሴት ፎሎ የምታደርገው አይጂ ላይ ከዝኖቼ ጓደኞች ጎረቤቶቼ ምናምን ናቸው ምን ነው ሁሉም አስፈላጊ ናቸው ቢያንስ አስፈላጊ ያሉትን ፎሎ አታረግም አላስፈላጊ ምላቸው የሉም ላይክ ሁሉም አስፈላጊ ናቸው እኔ ገባ ሚስት ነኝና ያ ሁሉ ሴት ደስ አይልም ኤኒዌይስ አስፈላጊ ከሆነ በፊት ነው ማቃቸው ኦኬ ስምንት ሴት ካንቺ በፊት ነው ማቃቸው ትልሽ ደውልሻለሁ ጥሩ አሁን እንዴት እንደሚደብራት አስበዋል ሄሎ ወይ ሊወጣሽ እንዴ አይ እየጨራረስኩ ነው ልወጣ ምን ነው ውልና ማስረጃ የቅርብ ሰው ያስፈልጋል ቶሎ ጨርሽ የቅርብ ሰው ያስፈልጋል አሉክ የቅርብ ሰው ያስፈልጋል ብለኝ ቶሎ ነኝ እንግዲህ ፎሎ የምታደርጋቸው 800 ምናምን ሴቶች የቅርብ ሰዎች ናቸው ብለኸኛል እኔ አልችልም በጣም ቢዚ ነኝ አንዳቸው ጋር ደውል ገደላ አረ በስማ 800 ሰው ፎሎ አድርጎ 800 ቀሚሶችን ፎሎ አድርጎ ማለት ነው እሺ በሱ አይን ባልታዛር ምን አረገ ይሄ ሌላ ጥያቄ ነው ይፈጥራል ባልታዛር ምን አረገ ምን ያየሽ ነው አንዳንድ ነገር ያየው ምን እንዳንቀለተው ላይክ ያረኩት እየፈለግሽ ነው እሱንማ ተሻሻልክ እኮ ወልጄ ነው የምሻሻለው ሄሎ ብካም ነሽ አለ ረብሽ ነው አረ የፈነ በእናትህ አንተ ተሰብስበናል እኮ ባለፈው አረ ቆይ ሄሎ ፍቅር እሺ ከጓደኞቼ ጋር ነው ልሂድ አንቺን ትንበሽ እርግጠኛ ነህ እና አይ ምንም እኔም ፕሮግራም አለኝ ባይዘው እንዳይደብር ብዬ ነው ፕሮግራም ክለብ ስለሆነ ልደፋ ይከበራል ይሰብለ ለምን አባሽ ክለብ ነው አልገባኝም እንዴ ምን ክለብ ነው ስትጀምሩ የምታከብሩት ደግሞ ስንት ጊዜ ነው ልደት የምታከብሩት ይሄኛው እኮ የአምናው አይደለም ያሁኑ ነው እንዴ በየጊዜው ኤኒዌይስ አንተም ሂድ እኔም ሄጃ አከብርላታለሁ እንዲሁም ከጓደኞቼ ጋር እኔ ሴት ነው ለምን እኔማ አንተ እንዳላስደብር ብዬ ነበር ኦልሬዲ ከጓደኞቼ ጋር ፕሮግራም ሄስክ ነው የሚሄዳለሁ ኖ ቁጭ ወይ ለምን ቁጭ ወይ እኔ ማለት ደግሞ አንቺ ማተጅ ነው አንተ ልከራሽ እንዴ ጭራሽ ደግሞ ክለብ ትይጂ አንቺ ቁጭ ትያለሽ ነው ቁጭ ላላት ማንም አይደለም እንደዛ ከሆነ ከመጀመሪያው ለመጨማለቅ ነበር ጭራሽ ክለብ ትይጂ በቃ ሚስት እሳት ጎርሳ ትመጣ ይላል ማለት ነው በቃ ያገባኝ ያመለከት ነው ሄሎ ወይ ቀሚሱ ዳርስ ቀይ ቀሚስ ነው ጥቁር ቀሚስ ጆሪ ነበር አንገት አብላለሁ ኦኬ እሺ ጫማም ነበር 37 ቁጥር 36 እንደደረሱ ላክልኝ እሺ ምን እያልሽ ነበር? ተረጋጋችሁ ማለት አይደል ነው? ኧረ በስመ አብ ኮርስ ካሁኑ ነው የምንማረው እኛ ማለት ነው። ወደፊት ጀነሬት ያው ከዚህ በኋላ እያሻሻል ነው የምንመጣው አይደል? ስናገባ ያበደ ኮርስ አውቀበታል አይ ወይስ እስማ አዲስ ጥግ ድረስ ማርያም አስበው እሳት ጎርሳ እንደዛ ምድር ብሏት ነው በሆነ ነገር ነው ከፍታት ይሆናል የመጣችው አላ
ከዛ ባንዴ እኮ ቼክ እያደረገች ነው እራሱ እንትን እያልኩኝ ነበር ታውቃለህ እኔ ከቪዲዮ ይልቅ እሷ ነበር ያየሁት የነበረውና በጣም ደስ አለ ታውቃለህ ገና ሄሎ ምናምን ቀሚስ ምናምን ሁለት ቀሚስ ምናምን ሲል ቀይርና ፈገግ ብላ አይደለ ያበደ ነው ኧረ በስመ አብ እኔ በጣም ነው የምትመረኝ የቤት ኪራይ መንከፈል አቅቶኛል ኧረ በቃ ቁም ነገር ማለት ነው በጣም እኔ ግን አንድ ማምንበት ነገር አለ ሰውን ስትቀርቢው ከነማንነትሽ ሆነሽ ከቀረብሽው የዛኔ ከለምንም ከነምናምን ይወዳል ምን ማድረግ ይቻላል የኔ ደግሞ ልንገራችሁ ከእናታችሁ ውጪ ኮንዲሽናል ይወዳችሁ የኔም ደግሞ ልንገራችሁ ገንዘብ ካለ ሁሉ ነገር አለ የኔን ደግሞ ልንገራችሁ አሁን ለምሳሌ አንድ ሰው ከጀርባችሁ ካወራ ፍሽብ የምሩ ቁም ነገር አይደለም ምንም ነው ማያውቀው ማለት ይቻላል ጸብ ማምለጫ መንገድ ይላል ማለት ነው ምንድነው ቤቱን መሰሰከርከው ናና ልብስን አንሳ ፍቅር ግን አታበሳጨኝ እሺ አሁን አስተካክለው አሁን ድጋሚ እንዴ አይ ምንድነው ችግር እግዚአብሔር ሆይ ስለሰጠኝ ሚስት አመሰግናለሁ እንደዚህ ተባረከች ሚስት ምቹ ረዳት አባቱ ቴንክ ዩ በእውነት መልካም በዛ ላይ ጸባይዋ ትህትናዋ ፍቅሯ እግዚአብሔር ሆይ ተመስገን አመሰግናለሁ ይህ ለኔ የሚገባኝ አይደለም እንደዚህ አይነት እግዚአብሔር ተወደድ ስለሰጠኝ ምቹ ረዳት አመሰግናለሁ በኢየሱስ ተችላለህ ማለት ተችላለህ አንተ ዘንድሮ ደግሞ ፓርት 2 ብለን ያዘው ፓርት 2 በለው ማርያም ያበረ ኮርስ ይፈጠር ነው ያበረ ኮርስ ማለት ነው በቃ ወጥቻለሁ እሺ ኳስ ላይ ነው ከጓደኞቼ ጋር ማለት ሂድ በቃ ትንሽ እንኳን እንደሌሎቹ ሚስቶች አይ ትንሽ ቆይ ለምን ትሄዳለህ ከኔ ጋር ታሳልፍ ምናምን ለምን አላልሽም ሂዳ እንዴ ምን አገባኝ እኔ እንደውም ጥሩ ነው እሄዳለሁ ችግር የለውም ሄዳለሁ ታመሻለህ አይደል በጣም ነው ላመሽ የምችለው እንደውም አይታወቅም እስከ 7 እስከ 8 ላነገውም እችላለሁ እንደ ሙዴ ነው ችግር የለም ማለት ነው ከመምጣት በፊት ሰፈር ምናምን ልደርስ ስትል ደውልልኝ እሺ ዝም ብለህ እንዳትገባ ምንድነው ማለት አልገባኝም ልገባ ስል ሰፈር ለምን ነው የምደውልልሽ አሃ ገባኝ ሌላ ሰው ማታ መጫለሽ ለዛ ነው በቀላሉ ሂድ ስልሽ ሂድ ልመጣ ስትል ደውል ለምን ነው ልመጣ ስትል ደውል ከኔ በፊት ቀርቦ እንዲወጣ ነው እንደውም ነገርኩሽ አልሄድም ምን አባሽ ተመጫለሽ ነይ እንተኛ ነይ እንደውም እንተኛ ነይ አስቀረችው ማለት አይደለም አስቀረችው ማለት አይደለም አረ ምንድነው እኛ ጋር ደግሞ በጣም የሚመጣው ቪዲዮ ሼር የተደረገ ያለው ቪዲዮ እንዳለ ዋይፊ ምናምን ምን እሺ ነው ኮርስ ምን ሰጣስ መሰለው ኮርስ ቤት እናርገው እንዴ ዋይፊዎች እንደዚህ ምናምን ብለን ሰክስ እንዴ በቅርቡ በተደረገ ጥናት ከ4 አዋቂ ሰዎች መካከል አንደኛው ዘላለሙን ሲንግል ሆኖ እንደሚኖር ይህ ጥናት አሳይቷል። እንደ ጥናቱ ከሆነ 4 ሰዎች ውስጥ አንደኛው ሰው በህይወት ዘመኑ የትዳር አጋር አያገኝም ብሏል። ወንድና ሴት ተብሎ ስለዚህ የትኛው ጓደኛችሁ እድሜ ዘመኑን ሲንግል ሆኖ ይሞታል ብላችሁ ታስባላችሁ? ኮሜንት ላይ ሜንሽን አድርጓቸው። ብሩክ ኒውስ ምን እሺ ለምንድን ነው ቀያ እንደምታወስራቸው ባይነገራቸው ይሻል ነበር እኮ ታውቃለህ የባሰ የቤታችንን ስሜት የሚሰማቸው ገብቷል በአንድ ጀሞ ውስጥ ለምሳሌ 4 ምናምን ወይ 5 ምናምን ሆኖ ሶስቱ እንዲህ ያላ የሆነ ቢፍ ምናምን ኖሯቸው አንዱ ሳይኖር ሲቀር ምናምን በጣም የሞራል እንትን በቃ አርሚልኪ እንደዚህ ሆኜ አረስ ከባድ ነው ብቻ እኔ የማይገባኝ ነገር አለ የሀበሻና የፈረንጅ ዶሮ አለ የፈረንጅ ዶሮ በግ ነው በቃ ትይዘዋለህ ምናምን እና ያዘኝ ይላል ከፈለገ መጥቶ የሀበሻው ምንድነው የሚሮጠው ምንድነው ዝም ብለው ቆይ ለመያዝ እሱ ለ9 እና ለ8 ሆነ አትይዘውም የሀበሻን ዶሮ ወሊሶ ድረስ ነው ያሯሯጠኝ አሁን በእግሬ ነው የተመለስኩት ከወሊሶ ድረስ ለምንድነው እንደሚሆኑበት ምክንያት የሚሮጠው እኮ እንደ ጀት ነው በቃ እንደ ጀት ያለ በቃ ድምፁን ራሱ አመጣው እንዴ እኔ እሱን ለመያዝ እገርዳለሁ እንዴ አልችልም እኮ በቃ ይኸው እሱን ሲያቀብጠኝ ገዝቼ ገንዘቤን አጣው በቃ ሉዘር ወሊ ገንዘቤን አጣው ደስ ይላል ግን አይደለም ለምንድን ነው እኔ ምን አውቃለሁ ማርያም ብዙ ያሪን እኮ ነው ታውቃለህ የሀበሻ ዶሮ ገዝተህ እንዲያው ለባል ምናምን አመልጦ ያውቃል
እኛ ሀገር ሳይሆን ጎረቤት አምልጦ ያውቃል። በዓልን በጾም አሳለፉ። አይ አይደለም፣ አይ መያዝማ ይዙታል እኮ ግን የሌላ አዛ አድርጓቸው ይበራል ምናምን የለ ቆርቆሮ ላይ ይወጣ ምናምን ሌላ አበሻ ዶሮች ይመቻቸው። ኧረ አይመቻቸው እንዲህ የምታሰቃዩን ከሆነ ኦኬ ሲስተር በጨ የሚጀምር በሁለት ፊደል የሚያልቅ 5 ስሞች ጥሪልኝ። ይሄን ቲያ ኤርባር ትሸለሚያለሽ። ጫላ እኮ ዳይ ጫልቱ ቦንቱ ጫልቱ 3 ነው እንዴ? አይሆንም 3 ነው። አርጃ ቦና በጨ የሚጀምር ቦንቱ ደራራ በጨ የሚጀምር አባ ቢቀርብ እኔ ግን እኚህ የመንገድ ላይ ጥያቄዎች ማለት ነው ምን ነክቷቸው ነው? ቆይ ኧረ በስመ አብ ብዙ ጊዜ ያስጨነቁት። ኧረ ህዝቡ ነው እንጂ አይ እነሱ እንኳን አሪፍ እንኳን ጠየቁ። እነዛ ግን ምን ነው አላ የሚመልሱት ምላሽ እስቲ በጨ እስቲ ምን አለ? ምን አለ? ጫላ ብለዋለች። ከጫላ ውጪ እንበላ እስቲ ጫማ በጫ የሚጀምር ነው ወይስ? በጨ ጀምር ሁለት ፊደል ማለት። እሺ ጭቃ አንድ ስም እኮ ነው። ጭቃ ስም ነው። ያው ጭቃ ጫማ ጫት ጩቤ ጭኮ ከዛ የሷ ጫላ ሲጨመር 6 ይበቃል። ምንም ነገር ሳንጫጫ በስነ ስርዓት መነጋገር እንችላለን። በቃ ምንም ነገር እኔም አልጮህም፣ በስነ ስርዓት እንነጋገር። ምንድነው መሰሰተኝም እንዴ? መሰሰተኝም ወይ? እሺ ምንድነው? እሺ እኔ ማለት በሰላም ነው። ሰሞኑ የሚለቀቁ የባልና ሚስት አይነት ቪዲዮዎች እያስፈሩኝ እየመጡ ነው። ትዳር ግን የምር እንደዚህ ነው? አልገባንበትም ገና። ታስፈራሩና ምንድን ነው እያስፈራራችሁ ነው? ቸኮት ልጅ ምስኪን ፊት ማለት እሙሙ ነው። ሰላም ነሽ? ሰላም እንዴት ነሽ? ሰላም ቆንጆ ነሽ በጣም። መታወቅ እንችላለን? አንቺ ኦኬ ማለት በቃ እና ታዲያ ድጋሚ ጠይቀኝ። ሌላ ምንድን ነው የምጠይቅሽ? ድጋሚ ይጠየቃል እኮ። ሌላ ምንድን ነው የሚጠይቀው? ድጋሚ እኔ የተግደረደርኩ ነበረ። ኦኬ እየተግደረደርሽ ነው? አዎ ድጋሚ ጠይቀኝ። ድጋሚ ጠይቅሽ? አዎ እሺ መታወቅ እንችላለን? አንቺ ቦይፍሬንድ አለኝ። ያምሻል? ባሌ 3 ቀን ጂም ሰርቶ ይላል። የቆንጅት ያበደ ቻሌንጅ አግኝቻለሁ። ይሄንን እንስራ በእናትሽ። አችተኝም ሲጀመር ሳሚ ውዴ ነይ እንሞክረው። ባላግን ነው ነይ ላሳይሽ። አቅምን አውቆ መኖር ጥሩ ነው። በኢየሱስ አበሻ ችግሩ ምንድን ነው? ፈረንጅ ያደረገው ሁሉ ማድረግ አለብኝ ነው የሚለው አይደል? እሱ ማድረጉት ችግር የለም ሊያደርገው ይችላል እኮ ኢትዮጵያዊም ከፈረንጅ አይደለም። ራስህን ነርስ ፈጠር እንጂ አይ የራስ ነገር ፈጠርክም አልፈጠርክም ብቻ ይሰራዋል። እኔ በዛ ታምናለሁ። ግን 3 ቀን ጂም ሰርቶ ዴም ብሮ አንዳንድ ሰዎች ከወገብ በላይ እንደዚህ ሲሆኑ ከወገብ በታች እንዲህ ሊሆኑ እንደሚችሉ ገምታችኋል? ሮስት እያደረገቻት ትስካካለች። ጉዷን አላወቀች። ጉዷን እንዲ ፖስት ተደርጓል እኮ አላወቀችም እንዲ አንተ ፈገግ አላለችም። ኧረ በስመ አብ የሆነ እዛ ሄጄ ከነሱ ጋር ምናምን በጨፍር በጣም ደስ ይለኝ ነበር። ታውቃለህ ሰርጉ ምናምን ክትፎቹ ምናምን የለን ታዩኝ። ገና ቪዲዮ ላይ የለም ግን ታዩኝ። በቃ እንደዚህ የሆነ ስበዋል ይሁን ውስጥን የሆነ እንትን የሚል ስሜት ጨፍር እያለ ነበር። እውነት በጣም ብቻ ያበደ የጉራጌ ሰርግ ያበደ ነው። ሌላ ታሪክ ማርያምን። እና ቤተሰቦች እስካሁኑ ቪዲዮ እንዴት ነበር? እንደተመቻችሁ እርግጠኛ ነኝ። ላይክ አድርጋችኋል፣ ሰብስክራይብ አድርጋችኋል።
ኢሎን ቡክታን ተጭናችኋል። ዛሬ ለምደናል። አይ ለምደን ምናምን ሳይሆን እስክንላመደው ብዙ ማለት የሆነ ንግግሩን ይከብዳል ታውቃለህ። ሰብስክራይብ አድርጉ ምናምን ከመሀል ላይ ምናምን የምታወራው ነገር ትንሽ ያስብለናል። እስክንላመደው ብለናል። አሁን እስካሁን በነበረው ቪዲዮ አሪፍ ነው እንቀጥልበት ወይስ ብቻ ሀሳባችሁን ኮሜንት ሴክሽን ላይ ደቅ ታደርጉልናላችሁ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ ፋሚሊ።